ብዙም ገንዘቡ ተሸፍኖ አትችልም። ሄደህ በኖርማል ነው ኖርማል ማለት ከግብር ታስወጣሉ እንደዚህ ወጥተህ ወደ ገበያ ብለህ የምትችለውን እቃ መሸፈን ትንሽ ይከብዳል። ምክንያቱም በሻንጣ በ45 ኪሎ ጭነህ የመጣኸው እቃ በ500,000 ብር እና በ400,000 ብር ይጠራል ማለት ትንሽ ይከብዳል። ኧረ ሀገሬ ነኝ አልሐምዱሊላህ በጣም ፒስ ነው፣ በጣም ፒስ ነው። ይሄ ለጀማሪ እኔ እንዴት መሰለህ ጀማሪ ምን ጊዜም ከሲኒየር ጋር ቢሆን አሪፍ ነው። ለምን የምትገዛበት ቦታ ማየት አለብህ። የሚገዛበትን ቦታ ያው ያን ያደርጋሉ አያደርጉም ማለት ቢያደርጉ ምንም የሚጎዳቸው ነገር የለም። ነገር ግን የምትገዛበትን ቦታ የሆኑ ሰዎች የሚገዙበት ቦታ እና አንተ የምትገዛበትን ቦታ ምናልባት ስላገኘህ ብቻ ትገዛ ይሆናል። ከዛ የሚቀንስ ቦታ እነሱ ከገዙ ገበያውን ልትወዳደር አትችልም። ዝም ብለህ ዱባይ ስለገባህ ብቻ ገበያ ላይ ገብተህ ትገዛለህ ማለት አይደለም። ያው በእርግጥ ሁላችንም አጅማን ቻይና ሞል ምናምን ነው። ነገር ግን እዛም ሆኖ የአገዛዝ ሲስተም አለው። ስለዚህ ነው አንዳንድ ጊዜ በግሩፕ ሆኖ ሄደው በሴሪ ሲገዙት የሚቀንሱ። ስለዚህ እንደዚህ አይነት ኮላብሬት ከማታረግ ነው ትንሽ ይከብዳል። 10 ቀን ኮስሞቲክስ የትኛው ኮስሞቲክስ? የቦሌው ኮስሞቲክስ፣ የመርካቶ ኮስሞቲክስ፣ የትኛው ኮስሞቲክስ? በጣም ይለያያሉ። የሰማይና የምድር ነው ልዩነታቸው። እንደየማ አይዛል እኮ ያለው ምን አይነት ጥያቄ ነው? የቦሌውን እንግዲህ ያው ጫማ ጥፊ ነው እንግዲህ እሱ ምን ብዬ ልነግርህ እችላለሁ። እነ ሴራፊን እነ ዶክተር ራሽድ እነ ምንድን ነው ሴፎራ እነ ምናምን የሚባሉት እንዴት አድርገህ ዋጋ ስምታወጣው? የጫማ እቃዎች አልገባኝም። የጫማ እቃዎች አልገባኝም። ሹዝ ማቴሪያል ነው አልገባኝም። ይሄ ሌዘሮቹን ቁልፎቹን ከምስሮቹን ምናምን ነው። ክር እየመጡ ነው። በአሁኑ እንኳን አይ ቲንክ 2 ክላይንት አለኝ ከሽሮ ሜዳ ክር ይሄ ወርቅ አዘቦ ምናምን የኳስ ሜዳ የመሳለሚያ ስራ ነው። አሪፍ ነው፣ በጣም ቆንጆ ነው። በዘርፉ ላይ ብዙ ሰዎች የሉበትም። ያው ያሉትንም እናውቃቸዋለን። ያው ዘና ብለው በሞኖፖል ነው እየሰሩት ያሉትና አድቫይስ አደርጋለሁ ነው። እዛ ቢዝነስ ላይ ሾርቴጅ አለ በጣም ኢቨን እነ ማስቲሾቹ ራሱ ጌጦቹ፣ ፈርጦቹ፣ ሴንቴቲኮቹ፣ ዳባ ምናምን የሚባል ነገር አለ። ትንሽ ሾርቴጅ አለ ማለት በቃ የሆኑ ሰዎች ናቸው የሚሰሩት፣ ዋጋ እንደፈለጉ ናቸው። አንድ ያህሎች ካለፈልሽ እንኳን ደስ አለሽ እንጂ እንኳን ደስ አለሽ እንጂ እንዲህ ይገባዋል። ሁል ጊዜ ከ3 ፍሬ በላይ እንትን አለ ይቀረጣል። የኔ ታዲያ የምልሽ ነኝ የመርካቶ ልጅ ነኝ እኮ ተው እንጂ ስም አታጥፋ እንጂ። ይሄ ሁላ እየተማማጥኩ የመርካቶ ሰው ስራ ማስለመድ ያወድቅ ማለት አለ እንዴ? ይኸው ያን ታሪክ እያረኩታለሁ እንዴ? ስም አታጥፋ እንጂ። አሁን እንኳን ማወራ መርካቶ ልጅ ብዬ እኮ ከዚህ በላይ ምን ላድርግሽ?
ማአት ነን እኮ 130 ሚሊዮን 140 ሚሊዮን ያለበት ህዝብ ላይ ስራ የለም። ትንሽ ቦታ ነው የሚፈጠው። እንዲሁም ብዬ ልንገር፣ በምን አይነት የትኛው ፊልድ ልንገር? ይህ ያው ሰው ነገር አሪፍ ናት። ኮፐሬታ እንግዲህ ቆንጆ። አሁን ግን ምንድን ነው ራሱ ኮፐሩ በራሱ ማዕድኑ ከአፋርን በደንብ እየወጣ ነው። ምንም እየፈረክ አለበት። የቦሌው እንትን ይበዛዋል፣ ፋውል ይበዛዋል። ዋጋ ለማውጣትም አትችልም። የምትገዛበት ሀገር ይወስነዋል። ኢቭን ከቦሌ እኮ ከአሜሪካን ሁላ ይመጣል፣ ከጣሊያን ከካናዳ ሁላ የሚመጡ ሰዎችን አውቃለሁ። እንዴት እንደምትወዳደር ይፈልጋል። ቦታ ደህና ይፈልጋል፣ ቼን ይፈልጋል ምናምን። ከዱባይ ሙላ መጥቶ ይሰራል። ካያቸው እኮ ትላንት ቲክቶክ ላይ በደንብ ሲቀውጡ የነበሩ ኮስሞቲክስ የሚሰሩ ሰዎች አሁን ትንሽ ቀዝቀዝ ብለዋል። ሰዎች ማንም መግባት ስለሚችል በጭምር ነው። ቻይና ነው አሪፍ ነው። በአሁኑ 2 ክላይንቶች አሉ። እንዴት እንደማደርጋቸው አላውቅም። ነገሩ ችግር የለም፣ ያው ማስማማት ጂንስ ምናምን ላይ እንኳን እዚህ ያሉት አሪፍ አለ። ጂንስ ምናምን ላይ ያው ጂንስ እንደወደ ዝም ብሎ ለለባሽ ካመጣሁን እንጂ በብዛት በሴሪ ምናምን ከዛ እዚህ አሁን ጋርመንት በጣም ነው የሚሰሩት። እና አሁን እኮ በጣም የሚገርማችሁ የሀገር ውስጥ የሚባሉ እቃዎች አሉ ታውቃላችሁ። ሸሚዝ፣ ቲሸርት፣ ጃኬት ሁላ ጂንስ ሱሪ ምናምን የውጭ የተባሉ የሚሸጡት እዚህ እየተመረቱ ነው። የኛው እዚህ ብንል እንደማትገዟቸው ስለሚያውቁ ነው ያው የውጭ የተባሉት ከነንትኑ ከነባጁ ከነን እና ያው እኛ አንወደው የሀገር ውስጥ ነገር እና በጣም ነው እየተመረተ ያለው። በተለይ ይሄ ትንንሽ ጋርመንቶች ስራው ላይ ብለህ መስራት እንደምችል እርግጠኛ ከሆንክ አዘርባይስ ቀን እንጃ ቀጥታ ራሱን ብቻ እኔ ቴንኪው ሶፑን ራሱ ነው ራሱ እንደታሸገ ካለ እንዲህ በደንብ አለ። ቴንኪው እንደታሸገ አንተተ ሶፖቹ ማለት አሁን በደንብ ውድ የሚሸጡ አሉ የሚፈልጉ። በተረፈ ግን ብዛት አምጥቼ ያከፋፍላለሁ። ግን ከነማን ጋር ተዛብረህ ውጭ ለሳት ድረስ ኮሜንት ነው። አረሽ እሺ፣ ኧረ እንደዚህ ግራ መንገድ ነው የገባሁት እኮ እኔ አላውቅም። አንድ ለአንድ ኧረ እኔ እንጃ እኔ ራሴ ግራ ገብቶኛል መቼ እንደሆነ እሱ ነገር ማለት የሚሰማው ነገር ካለ ነገር። በተረፈ ግን እኔ ምንም ማቆላ እስኪጆርም አላውቅም። ተራይ መቼ እንደሆነ አላውቅም። ግን ያው ብዙም የሚያስቸግረኝ አሁን እንደዚህ ደህና ነኝ። ምናልባት ያው ቢሊየር ሰው ምናልባት ላንገናኝ ስለምንችል እንደዚህ ደህና ነኝ። እሺ ላውድቀው አሁን የቴክኒክ ጉዳይ ነው እንጂ ኢትዮጵያ ውስጥ ይከብዳል ነው ወይም አይከብድም አይመስለኝም። ወላሂ አይመስለኝም። እሺ በጣም ለመበላት በጣም ቅርብ ነን። ገንዘብ ለመስጠት በጣም ቅርብ ነን። በጣም አሁን ዛሬ ከዚህ በፊት ዳናይት ስታስታውቅ የነበረው የጉዞ ወኪል ሩሲያ ምናምን የሆነ አይ ቲንክ አይታችሁታል እና እያየሁት ነበረ እና
የሚያለቅሱት አለቃቀስ ምናምን እያየሁት ነበር እና ብዙ ለፍቻለሁ። እሱ ጉዳይ ብዙ ለፍቻለሁ፣ ብዙ ጮፍ ያለው ብዙ ተናግሬያለሁ። ከብዙ ሰዎች ጋር ብዙ ነገር ውስጥ ገብቻለሁ። በጣም አስቀያሚ ነገሮች ተፈጥረዋል እና እንደውም አንደኛም ቲክቶክ ላይ የምታወቅበት ነገር በእሱ ሆነ። ዛሬ ላይ ደግሞ እንደዚህ ሲጮህ ሳይ ማለት ሁለት ዳይናማ ውስጥ ገባሁ። ልዘን አልዘን ሁላ እስክል ድረስ ማለት ነው። እርግጠኛ ነኝ በዛ ሁላ ቪዲዮዎች ውስጥ ሳያዩ ይቀራሉ ብዬ አላስብም እና ኢትዮጵያ ውስጥ የለም እያልን ስንጮህ ነበረ። አይደረግም እንደዚህ ህገወጦች ናቸው፣ አይቻልም እንደዚህ ሁላ ብለን ብዙ እንደፈለግ ነበረ። በተለይ ወደ ውጭ አለ ዶላሪፍ ቆንጆ ነው የተሰራ እኮ እየተሰራ ያለ ስራ እንዴት ጠይቁኛላችሁ? እንዴት ነው ዘይት ፍሬዎችን እንዴት ጠይቁኛላችሁ? ይቻላል። አሁን ንግድ ፍቃድ ነው ይገባል። የአምጪነት ፍቃድ ነው ይገባል። ያለሱ ሁኔታ ነበር በገንዘብ ይሰራል። አዎ ማለት አሁን ወደዛ ያለው ይላለው እገባለሁ ምናምን ግን ብዙ አይደለም። ይቻላል እኮ መዋል ማንም አይከለክልም እኮ አቡባይ ያለው አራዊ ማንም እኮ አይከለክልም። ለሶስት ጊዜ ፊትን ተሳየ በደንብ ገባውጣ ካልኩ ምንድነው የሆነ ነገር ተደርጎ ስትመጣ ነው የምንጠብቀው እንጂ እኛ መክፈል አንፈልግም። ዋጋ ተቃጣቸዋል። የውሸት ነው እንጂ እናገረዋለን፣ እናወራዋለን። ሁላችንም ባንሆንም ማጆሪቲው ግን ለምሳሌ አንድ ልጅ ምን አለኝ ባለፈው በጣም አስጨነቀኝና የሀይላንድ መፍጫ አለኝ እና በጣም አስጨነቀኝና ያው አልገዛለትም። ምንም ጥያቄ የለውም። ገዛለታለሁ ብዬ አላስብም። ውሸት ፉገራ ቲክቶክ ላይ የምታዩት ጠቅላላ አንዱ አንስቶ 100 ሺህ ብር ሲሰጥ ካያችሁ 20 ሺህ ብር 30 ሺህ ብር ሲሰጥ ምናምን ካያችሁ የእውነት እንዳይመስላችሁ። አክስቱ መዘጋጃ ተሰልፈዋል ምናምን የሚያሳምር መታከኛ ሀታ ምናምን ይህ ፉገራ ነው ማለት ጀስት እንደዚህ እንትን ያህል ማርዳት በጣም አሪፍ ነው። ግን ፕራዮሪቲ የሚባል ነገር አለ። ቅደም ተከተል የሚባል ነገር አለ። የሚቀድም አብሮ አደጋል። ለምሳሌ እኔ ለማደግ እዚህ ለመድረስ የራሳቸውን ሀሳብ ያደረጉ የእናቶች ጓደኞች ምናምን ሰፈር ላይ አብረው ሁሉም ብዙ ሰው ኮንትሪቢዩት ያደረጋል። እነዛም ሁሉ አረግጦ ማድረግ የፉገራ እና አይዋጥልኝም እና ተለመደና ቲክቶክ ላይ እንደንገስ መጣና ማሽን ግዛልኝ ነው የሚል ሰው አለ። ማሽን ግዛልኝ ነው፣ አይፎን ግዛልኝ ነው የሚል ሰው አለ። በእርግጥ እኔም ለፈለጣ ነው እዚህ ቦታ የተቀመጥኩት እና ቦታ ባትይዝብኝ ምናምን ነገር ስላለው እና ምን አለኝ የሀይላንድ መፍጫ ማሽን እና ወረፉ ጋር ትከፍላለሁ ስራው በጣም እንትን ነው ምናምን አለኝ። በጣም ስለከነከነኝ ምን ያህል ሀይላንድ ሰብስበሃል አልኩት። ምን ያህል ሀይላንድ ሰብስበሃል? አይ ሀይላንድማ አልሰበሰብኩም። አየህ አንተ አሁን እያሰብክ ያለ የትኛው ፓርት ነው? ገና ማሽኑ መጥቶ ገና ሰብስቦ ገና ፈጭቶ ገና ምናምን ነው። የሰው ልጅ የሆነ ሰው የሆነ ነገር ለመጠየቅ ቢያንስ የሆነ እርምጃ መሄድ መቻል አለበት። የሆነ ነገር ሂዶ የሆነ ቦታ ላይ ደርሶ አድርግልኝና ይሄን ነገር እያደረጉት ይሄ ነገር ጎደለኝ ይለያል። ይሄ ነገር ለማድረግ ይሄ ነገር ጎደለኝ፣ ይሄን ነገር በዚህ መንገድ እየሰራሁት ነው፣ ግን ይሄ ነገር ግን ጎደለኝ ሲሆን ውስጣችሁን ያዝ የሚያደርጋችሁ ነገር አለ። ምንም ነገር በሌለበት አንዱ ደግሞ ስንት ብር መጠየቅ ሆነ ምናምን 10 ሺህ ብር ምንም የማይሞላ ነገር ነው እና እንደዚህ ትሚያዣ እንደዚህ የሆነ ቦታ ላይ እንደዚህ ኤግዚቢሽን አካባቢ ምናምን እንደዚህ ቆሞ አለኝ። ምንድን ያለኝ ልክ አለ ውጭ
ሀገር ጌም አለ አይደለ? እነዚህ እንጨት ነገር እና በታይ መያዝ እንዳይወድቅ መያዝ ምናምን በጣም አሪፍ ነው እና ስራው በጣም አዋጭ ነው እና ገንዘቡ እንግዲህ ይመለሳል። ፕሮጀክቱን በደንብ ሰርቼዋለሁ ምናምን ነገር አለ። ኦኬ በጣም ኤግዚቢሽን ጋር ቢሆን ደግሞ በጣም አሪፍ ነው። እንደዚህ ነው ማለት ነው። ያን ነገር ለማድረግ ምን ያህል ብር ይፈጃል? ይህን ያህል ብር ይፈጃል። እርግጠኛ ነህ ትሰራዋለህ? ታዲያ ለምን ስልክህን አትሸጠውም? ለምን ታዲያ ስልክህን አትሸጠውም? ማለት ስልክህን ሽጠኸው እርግጠኛ ከሆንክ ታዲያ ምን ችግር አለ? ይህን ያህል እርግጠኛ ከሆንክ ምን ያደርግልሃል? ቀላል እኮ ነው ልጁ፣ በጣም ቀላል ነው። ስለዚህ የምትደፍረው በእኔ ገንዘብ ሲሆን ነው ማለት ነው። ገብቷቸዋል? ይህ ነው ልጁ። ሰዎች የሆነ ያበደ ፕሮፖዛል ምናምን የስራው አዋጭነት ወላሂ ለአዚም ገንዘቡ ቢኖራቸው ወላሂ ለአዚም አይሰሩት። ወላሂ ለአዚም አይሰሩት። የሚሰራ ሰው የሆነ ርቀት ላይ ደርሶ እዛ ድረስ የሆነ ርቀት ላይ ሄድና ከዛ በኋላ ነው የጎደለው ነው የሚጠይቀው እንጂ ወረቀት ብቻ የዘ ገንዘብ የሚጠይቀው ሆነማ ምን እንዴት ነው? ብሩ ፈልገ በቃ ማለት ያን ተው እንጂ ምን ትሰራለህ? ይሰራል ይለኛል። እንደዚህ ተው፣ የምር ምናምን ነገር የለም። እሺ አንድ ደግሞ ልጨምርላችሁ፣ በነገራችን ላይ እያወራችሁ ያሉት በህይወት የገጠሙኝን ነገሮችን እየጨመርኩ ነው የምነግራችሁ። ኢፖክሲ እንሰራለን አይደል? ሱመያ ትሰራለች፣ እናሰለጥናለን። ትምህርት ቤት አለን፣ ተማሪዎች አልሐምዱሊላህ 28 ዙር አፕሮክሲሜትሊ በ25 ሰው እንኳን ብትሰሩት ብዙ ሰው ያበቃ ነው። አልሐምዱሊላህ በጣም አሪፍ ቆንጆ ሰው እንዲህ ስላየው ብቻ በጣም በቅርብ ያለ ቤተሰብ ይሆናል ወይ ወዳጅ ይሆናል ወይ ጓደኛ ምናምን ነገር ይሆናል ወይ ደግሞ የሆነ ሰው ለመፍታት ይሆናል ወይም ደግሞ ተቸግራ የሆነ የምናውቃቸው ሰዎች ይሆናል በጣም ተቸግራ ምናምን ይሆናል እና መማር ይፈልጋሉ። በነፃ መማር ይፈልጋሉ። ኦልሞስት እርግጠኛ ነኝ አንድ 10 የሚሆን ሰው አድርገናል እንደዛ። ወላሂ 10 የሉም ስራ ውስጥ በነፃ ነው የተማሩት፣ ግን ስራ ውስጥ የሉም። ምንም የከፈሉበት ነገር ስለሌለ የሆኑ ሰዎች እየተጠቀሙበት እንደሆነ ስላወቁ ብቻ መጥተው ስራውን የእውነት ደግሞ የሚፈልጉት ሰዎች እኛ ሚካኤል ነው ያለነው፣ አዲስ ገበያ ሚካኤል ነው ያለነው፣ ምንድነው አዲስ ተራ ሚካኤል ነው ያለነው። እነሱ ወላሂ ከአዳማ እየተመላለሱ የተማሩ ልጆች አሉ። ከአዳማ እኮ አስባቸው፣ ከአዳማ መጥተው ተምረው እንደገና አዳማ ሄዳሉ። አላህ ለጀነት ይበል። ሁልጊዜ በቀላል መንገድ የሚሰጠን ነገር እንደ ቀላል ነገር ነው እና ከዛ በኋላ በቃ ይሄ ነገር አቆመ። አዳማ ያለውማ የሰራ ነው ፈልጎት ነው። እስኪ እንትን አድርግልኝ ይሻላል። አይደለም እንደዚህ
እንደዚህ የለም ቲክቶክ ላይ መክፈል አንፈልግም። የሆነ ማለት ሞረድ መሰቃየት ምናምን ዋጋ ምናምን አንፈልግም። ያው የተሰራ ነው። በተለይ ሴቶች ስታርታፕ ላይ ምግብ ላይ ፎከስ ስታደርጉ አይዲያ ምግብ ላይ ፎከስ አድርጉ። ምግብ ላይ ፋስት ፉድ ላይ በጣም ፎከስ አድርጉ። በፍጹም የለም እኮ ወላሂ የለም። እንደው እስኪ ዝም ብላችሁ አስቡ። እንግዲህ ከሳሪስ እየመጣ ነው እንበል ፒያሳ እስክንደርስ ድረስ በግራና በቀኝ ወይ 2 ወይ 3 ፋስት ፉድ ነው የምናገኘው። ያሳፍራል እኮ። ልክ ቸርቸር ላይ እንደዛ እንደተቃጠልኩኝ እንደራበኝ ላለመቆም እኮ መኪና ላለመቆም እንደዛ እንደተቃጠልኩኝ ልክ ቸርቸር ጋር አምሮኝ ሸዋር ማገዝ አምሮኝ ከዛ ከሳሪስ ነው የተነሳው። ከሳሪስ ተነስቼ እንዲህ እያየሁ ወላሂ እንደዚህ እያየሁ ምንም ሰው እንዴት ሮጦ ብድግ አድርጎ የሚበላው ነገር እንኳን የለም። ከሳሪስ ፒያሳ ልክ እንደማላገኝ ተስፋ ስቆርጥ ልክ መስቀል አደባባይ ጋር ደወልኩኝ አምሮኝና አዘዝኩኝ። ቸርቸር ዳገቱን እየወጣሁ አየር ላይ ተቀብያቸው ከፍያለሁ። ዝም ብላችሁ አሳሉት እናንተ። ውሸቴን ነው የለም አለ። ዝም ብላችሁ አሳሉት። ምናልባት በቦሌ ሳይት ታገኛላችሁ። የስትሬት ፉድ የለም። ስትሬት ፉድ በጣም ኦል ኦፍ ዘ ወርልድ ዓለም ላይ በደንብ እየተሰራበት ያለ ምግብ ስትሬት ፉድ ነው። ዝም ብሎ ቀኑ ሙሉ ዝም ብሎ መረበሽ አይደለም። ከሆነች ሰዓት እስከሆነች ሰዓት መገናኛ ለምሳሌ አሁን አስቡት። መገናኛ ጋር ያለ ግርግር ያኔ 10 ሰዓት ከ10 ሰዓት እስከ 1 ሰዓት በኩል ያለው ግርግር የሆነ ሰው ይደብረዋል። መገናኛ ጋር ያለው ግርግር እኔ ደግሞ የመጨረሻ ነው። በቃ ምቋምጠው የመጨረሻ ነው ምቋምጠው። በቃ ይሄ ሁላ ህዝብ 10 ብር ነፋው እላለሁ። በቃ ወላሂ ብዬ ከላይ መተባበር ጋር ምናምን ወርታች ይሄን ህዝብ እንደው 10 ብር እንደው 20 ብር ኪሱ ገባ እላለሁ። በቃ ምን የሆነ ነገር ሰጥቼው 20 ብር ብገባ አስቡት። ያውላ ህዝብ አይገኝም። በነገራችን ላይ ውድ ነው። እንደዚህ ተሰብስቦ የሆነ ቦታ ላይ የሆነን ሰው ማግኘት ኧረ የመጨረሻው ውድ እኮ ነው። ትቀልዳለህ እንዴ? በቃ ሲርመሰመስ ነው። እና የሆነ ሰው ዝም ብላችሁ ጠይቁት። መገና ኧረ ሌባው ገፊያው ምናምን ይላል። እኔ የመጨረሻ ነው የምቋምጠው። በቃ እንደዚህ ከቤቴ ስግን እንደዚህ ከመተባበር ወደታች ህዝቡን ስሾፈው ያ አላህ ደጅ በቃ ደጅ ብለው በቃ አስቡ። አንድ ሰው ወደ ቤቱ ሂዶ ምናልባት የሚበላው 50 ብር ያወጣ ከነበረ ለራቱ ማለት ነው። ዝም ብለህ በ30 የሆነ ምግብ ስጧል አየር ላይ ማለት ነው። ጨርስ እንዳያስብ እኮ ጭራሽ ማለት ነው። ካልኩሌሽን እኮ የሆነች ነገር ይዞ እንዲገባ ለምን አትጀምርም? እዚህ ያለውን አንተ ታግዘኛለህ፣ ትሸፍንልኛለህ። ኧረ የለም ተይ ሚናዬ እንደዚህ ብለሽ እራስሽን አታዳፊ አለው። አልሐምዱሊላህ ምን እንደዚህ ብለሽ እራስሽን አታዳፊ ይቻላል። እንዴ እኔ ትዝ ይለኛል ስለ ፋስት ፉድ የስትሬት ፉድ በቦልስ ኮምቢ ቦልስ በደንብ ይወጣል። ቆንጆ ይወጣል። በደንብ ይወጣል። በደንብ እንደውም